አይ ጋይስ እንዴት ናችሁ? ማታውቁኝ ገዳ እባላለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰባችን መሆን ትችላላችሁ። ዛሬ ማለት ነው በዚህ ቪዲዮ የምናወራው ስለ ኦንላይን ቢዝነሱ ማለት ነው እና ሪያሊቲው እናያለን። እውነታው ማለት ነው። አሁን በዚህ ሰዓት አንድ ሰው ኦንላይን ቢዝነስ ይሰራል። እውነታው ብር ያገኛል ወይስ ዝም ብሎ መልፋት ነው የምለው አጠር አድርጌ ለማውራት ነው ያመጣሁት። መጀመሪያ አንድ ሰው ኦንላይን ቢዝነስ ለመስራት መጀመሪያ ስኪል መያዝ አለበት። ቪዲዮ ኤዲቲንግ መሆን ይችላል፣ ግራፊክ ዲዛይን መሆን ይችላል፣ ፕሮምፕት ኢንጂነር መሆን ይችላል፣ whatever ራይት። ይሄንን እውቀት ከያዘ በኋላ ነው ወደ ስራ መገባ ማለት ነው። ግን ኦንላይን ቢዝነስ ትክክለኛ ነው፣ ፌክ አይደለም። እውነት ፌክ ብዙ ፌኮች አሉ። ግን ኦንላይን ቢዝነስ እውቀት ያለው ሰው በጣም መስራት ይችላል ማለት ነው። እና ለምሳሌ አሁን ፍሪላንስ መስራት ይችላል ላይክ ኦን ፋይቨር ኦን አፕወርክ ማለት ነው። እና ስለ ኦንላይን ኢንፎርሜሽን ከመያዛችሁ በፊት እውቀት ይዙ። እውቀት ከይዛችሁ በኋላ ደግሞ ኦንላይን ቢዝነስ መስራት በጣም ኢዚ ነው ብዬ አስባለሁ። ኦንላይን ብሰራ ምን ያስፈልገኛል ብትሉ ካላችሁ ደግሞ ኦንላይን ለመስራት አንድ ሰው ኦንላይን እንደምሰራው እንዴት ነው ማለት እውቀት ያላችሁ ሰዎች መጀመሪያ ፋይቨር ላይ መግባት አለባችሁ። ፋይቨር ላይ ገብታችሁ በናሽናል አይዲ እና በስልካችሁ ተመዝግቡ። ከዛ ከተመዘገባችሁ በኋላ ደግሞ ወደ ቬሪፊኬሽን ትሄዳላችሁ ማለት ነው። ናሽናል አይዲ ቬሪፊኬት ይደረጋል። ከዛ ወደ ስራ ትገባላችሁ ማለት ነው። ግን እንደዛው ሪያሊቲ ብንናገር ጥሩ ነው። ስራ መያዝ ማለት ነው 1-4-3 መንዝ ይፈጅባችኋል እውነት እና ትንሽ ይቆያል ማለት ነው። ልክ እንደገባችሁ ስራ አታገኙ። ግን ሶሻል ሚዲያ ምናምን ላይ ሄዳችሁ ራሳችሁን ፕሮሞት ብታደርጉ የተሻለ ይሆናል ብዬ አስባለሁ። እና በተረፈ ይሄ ነው ማለት የፈለኩት። ሌላው ፋይበር ላይ እና አፕወርክ ላይ ምንድነው ልዩነቱ? ፋይበር ላይ ጊግ የሚባል ነገር አለ። ጊግ ምንድነው? እናንተ ቪዲዮ የምትሸጡት ሰርቪስ ማለት ነው። የምትሰጡት ሰርቪስ ፖስት አድርጋላችሁ ማለት ነው። ከዛ የምፈልገው አካል ደግሞ ወይ ደግሞ ክላይንት መጥቶ የእናንተን ጊግ አይቶ ማለት ነው ይገዛል ማለት ነው። ወይ ደግሞ ያዝዛል፣ ኦርደር ያደርጋል። ከዛ ኦርደር ካደረገ በኋላ እናንተ በተባለ ቀን ሰርታችሁ ለክላይንቱ ትሰጣላችሁ፣ ብራችሁን ትቀበላላችሁ ማለት ነው። ግን አፕወርክ ላይ ደግሞ እንደዛ አይደለም። አሁን ፋይበር እና አፕወርክ ትንሽ አፕወርክ ላይ ለምሳሌ አሁን አንድ ሰው ወይ ደግሞ ክላይንት ስራውን ፖስት ያደርጋል ማለት ነው። ግን እዚህ ፋይበር ላይ እናንተ ነው ስራ ፖስቱ ማለት ነው። ወይ ደግሞ የእናንተ ጊግ አይቶ ነው የሚመጣው ክላይንት ማለት ነው። እና አፕወርክ ላይ መራር ለክላይንት አፕላይ ታደርጋላችሁ። ያ ስራ አፕላይ ታደርጉላላችሁ። ያ ስራ አፕላይ የምታደርጉት ደግሞ በብር ነው። ወይ ደግሞ ኮኔክት የሚባል ነገር አለ። ከዛ ቆርጣል ማለት ነው። የእናንተን ኮኔክት እየጨረሰ ይሄዳል። እንደዛ ነው። ኦንላይን ስራ ይመስላል፣ ግን ዋናው እውቀት ነው። እውቀትና ጊዜ ይፈልጋል። ዴዲኬት ሆናችሁ እዛ ስራ ላይ በጣም ጎበዝ መሆን አለባችሁ። ኦንላይን እስከ 8 እና 10 ሰዓት ኦንላይን መቀመጥ አለባችሁ እዛ ፕላትፎርም ላይ ማለት ነው። በጣም ለመናገር በጣም ቀላል የሚባል ነገር አይደለም። እና ይሄንን ይመስላል ማለት ነው። እስከ መጨረሻ ቪዲዮ ስለተመለከታችሁ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ ፒስ አውት።